ሙስሊም ሴት ካፊር ማግባት አትችልም። ሙስሊም ሴት ከሃዲ ወንድን ማግባት አትችልም። ሙስሊም ወንድ ግን ማግባት ይችላል። ሂክማ አለው፣ ጥበብ አለው ከጀርባው። ለምንድን ነው መሰለህ? ለምንድን ነው ጥበቡ? ጥበቡን ያው የሚያውቀው ሰው ያውቀዋል። ብዙ ጊዜ ሴት ልጆች ከወለደች በኋላ ይከብዳታል ወደኋላ መመለስ እና አትገደድም። ደግሞ ስለሚብላ አታስገድድ። በእስልምና ማስገደድ የለም በሃይማኖት ላ ኢክራህ ፊዲን፣ በሃይማኖት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ አለ። መጥፎ ከመልካሙ ተለይቷል ኦልሬዲ። የፈለገ ይመን የፈለገ ይካድ። ስለዚህ ያገባታል። ካገባት በኋላ ግን ያው የአባታቸውን ነገር ነው ብዙ ጊዜ እሱ ስለሆነ ኦነሩ ያው ብዙ ነገር ብቻ ያው ኦፍ ኮርስ ይታወቃል ሁሉም ነገር። እሱም ደግሞ ጠበቅኩ ነች አይቻልም። ሌላ ያለው ቁርአን ላይ ያለው ነው የነገርኩ። ምንም ወዲህ እኔ ምክንያቱም ያው እንደዚህ ስናወራ ለምሳሌ ጀኒውን ወሬ ስታወራ ሰውም ገብቷል ይቀበለው ማለት አይደናገርም። ኔክስት ታይም ሲጠየቅ አይደናገርም እና ትክክለኛ ነህ እና የተናገርከው በፈለከው ሰው ተርጉሞ መስማት ይላል። ታዲያ በእስልምና ውስጥ በቁርአን ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አላህ ከጊዜያት በኋላ በእርግጥ በአላህ ሐሳቡ ብስሚላሂ ራህማን ራሂም ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞችና እህቶች ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ ዛሬ የሆነን ታሪክ ልነግራችሁ ፈለግኩኝ። ታሪክ ሳይሆን ክስተት ነው። የረጅም ዓመት ክስተት ስለሆነ ያው ተከታተሉኝ። ረጅም ጉዞ ነው ዛሬ የምንሄደው። ከቻላችሁ ቡና ነገር አቅርቡና በደንብ አድርጋችሁ ስሙ። የዛሬ 10 ምናምን ዓመት ነበር ያ ነገር የተከሰተው። በቅርቡ ከተከሰተ ነገር ጋር ትስስርም ስላለው ነው ያመጣሁት። የዛሬ 10 ምናምን ዓመት ወይ ደግሞ በኢትዮጵያ አቆጣጠር 2004 ላይ አባ ሙሴ የሚባሉ መስጂዳችን ላይ ረጅም ዓመት መስጂዱን የሚखाድሙ በጣም የምንወዳቸው አባት ነበሩ። እሳቸውን በጣም ይወዱናል፣ ያጫውቱናል። አላህ ይርሐማቸው። አሁን ላይ አርፈዋል። ዱዓ አድርጉላቸው፣ አላህ ይርሐማቸው። ቀብራቸውን አላህ Subhanahu Wa Ta'ala በኑር ይሙላላቸው። አባ ሙሴ ዱዓ ያደርጋሉ። ብዙ ጊዜ መድኃኒትም ያደርጋሉ። ምን ይላሉ? ዱዓም ያደርጋሉ። አንዳንዴ ዱዓ ሲያደርጉ አሚን ነው በቃ ቁጭ ብለን አሚን ማለት ነው የኛ ስራ። የሆነ ጊዜ ያደረጉት ዱዓ ግን አእምሮዬ ላይ ተለጥፋ ነው የቀረችው። ምንድነው ያሉት? እናንተ በምታውቁት ሳይሆን አላህ Subhanahu Wa Ta'ala በሚያውቀው አላህ ይወፍቃችሁ አሉ። አሚን አላቸው። እናንተ ስታዩት ክፉ አላህ ደግሞ በአላህ ዕውቀት ደግሞ መልካም የሆነ ነገር አላህ ይወፍቃችሁ አሉ። እናንተ ስታዩት ክፉ ወይ ደግሞ መጥፎ ነገር ሲባል ያው የሰው ልጅ ዱዓውን አሚን አይልም። እኔ ደግሞ አሚን አልኩኝ። ምክንያቱም አባ ሙሴ የሚሉትን ነገር በደንብ አድርገው ያውቃሉ። አላህ ይርሐማቸው።